ጤና ይስጥልን። ዛሬ የምናየው የአልጀብራ የመጨረሻውን ፓርት ማትሪክስ ነው። ማትሪክስ ስንል ለምሳሌ ሁለት ማትሪክስ የቁጥሮች ድርድር ነው። በሮው እና ኮላም እንዲህ ሁለት አሁን እዚህ ላይ ኤግዛምፕል ሰጥተናል። እነዚህ ሁለቱ ቱ ባይ ቱ ሁለት ሮ ሁለት ኮለም ያለው ስኩዌር ማትሪክስ ነው። እስቲ ይህን ተጠቅመን እንዴት ነው ጂኦጀብራ ላይ ማትሪክሱን የምንጽፈው? ለምሳሌ ኤ ኢዝ ኢኳል ቱ 1 2 ኮማ 3 4 ኢንተር ስናደርገው ማትሪክስ ሰጠን፣ የኤ ማትሪክስ ማለት ነው። በዚሁም ቢ ኢዝ ኢኳል ቱ B3 4 ኮማ 2 3 ክሊክ ስናደርገው ቢን ሰጠን። እዛ ሌሎች ፕሮፐርቲዎች ኦፕሬሽኖቹን እናያቸው እስቲ። ስካላር መልቲፕሊኬሽን ኦፍ ማትሪክስ ሲል አንድን ማትሪክስ በነምበር ማባዛት ነው። ለምሳሌ ሲ ኢዝ ኢኳል ቱ 2ኤ ማትሪክስ በቱ ማባዛት፣ ሁሉንም በቱ አባዛ ነው። ሮዎቹንም ኮለሞችንም በቱ አባዛን ማለት ነው። አዲሽን ኦፍ ወይም ሰብትራክሽን ኤ ፕላስ ቢ ሁለት ተመሳሳይ ቱ ባይ ቱ የሆኑትን መደመር እንችላለን። በአንድ የሰጠ ኢንቨርስ ኦፍ ማትሪክስ ኢንቨርት እንግዲህ ማትሪክስን ኢንቨርት ፈንክሽንንም በፊት አይተናል። በዚህ የኤ ኢንቨርስ ስኩዌር ማትሪክስ ከሆነ ወደ ፕሮሰስ አደረገለን። ብዙ ፎርሙላውን ማወቅ አይጠበቅብንም። እሱ በሲምቦሊክ ፎርም ትማሩታላቸው። ግን ጂኦጀብራ እንዴት ያስቀምጠዋል ነው። ትራንስፖዝ ኦፍ ኤ ወዲያው ሰጠን። ሮና ኮለሞቹን ዲያጎናል እንዳለ ሆነው ሮና ኮለም መቀያየርና ማትሪክስ ሬዲዩስድ ቱ ኢኮሎን ፎርም ቱ ኢኮሎን ፎርም። ይሄ ኢኩዌሽን ሶልቭ ለማድረግ ሪዳክሽን ነው፣ ሪዳክሽን ነው። አይደንቲቲ ቀየረለን። በጣም ሪዲዩስድ ሲሆን አይደንቲቲ ይሄንን ቱ ባይ ቱ ቫሪየብል የሆነው ሲስተም ኦፍ ሊኒየር ኢኩዌሽንን በቀላሉ ቫሪየብሎችን አጣፍቶ እንድናገኝ ያደርገናል። ማትሪክስ መልቲፕሊኬሽን ኤ ስታር ቢ ማትሪክስ መልቲፕሊኬሽንንም በቀላሉ አገኘን። ዲተርሚናንት ኦፍ ማትሪክስ ይሄ ሪል ነምበር ነው። አብሶሉት ቫሉ ኦፍ ለምሳሌ ዲተርሚናንት ኦፍ ኤ 1 ታይምስ 4 ማይነስ 2 ታይምስ 3 ማለት ነው። ይህንንም በቀላሉ ማይነስ 2 አገኘን ማለት ነው። ስለዚህ ይህንን ለማየት ዲስክሪፕሽኑን ብናየው የኤ የቢ ማትሪክስ በዚህ ፎርም ይሄ ስካላር መልቲፕሊኬሽን፣ አዲሽን፣ ኢንቨርት ኦፍ ኤ፣ ትራንስፖዝ ኦፍ ኤ፣ ሬዲዩስ ቱ ኢኮሎን ፎርም፣ መልቲፕሊኬሽን ኤንድ ዲተርሚናንት። ይህንን ወደ ቫሊዩ ለመቀየር በዚህ ፎርም እናስቀምጣለን። ማትሪክስ ኦፕሬሽን፣ ማትሪክስ አይደንቲቲ፣ ፕሮፐርቲ እዚህ ላይ ማየት እንችላለን። እናመሰግናለን።